መገረፊያ ጎማ ይዘው ከሚሄዱት አንዱ ነው። ቅድም የተባለው ማለት ነው። ከቤት የውሃ ጎማ ጄጄ ምሰጥ አይነት መገረፍን ታውቀው ነበር? እንደምትገረፍ ታውቀዋለህ? ምንም በቀን ግድ ነው። ዋናው የምንገረፍበት ምክንያት ግን ማርፈድ ነበር። ትዝ ይላል። ማርፈድ በጣም ከባድ ነበር። ማርፈድ ግን ዙሪያውን ቆመህ ነው። አጥር አልነበረውም። ነው እንዴ? አጥር የለውም። ትምህርት ቤቱ አጥር አልነበረውም። ሽቦዎች ነበሩ። ይፈልካል። ልክ ግን ስገባ ትገኛለህ። ይቀበለዋል ጎማ። ራሴ በሰጠሁት ጎማ ማለት ነው። ታዬ ምን አይነት ተማሪ ነበር? ምንም ነገር ሳይዋሽ ነገር ታዬ እንደዚህ የወጣ ባህሪ አልነበረው። ነገር ግን ይሄ ማታለል ነገር ለፊት ነው። ረጅም አርጩሜ ሁሌ ነው ፍሬሽ ከዛፍ ቆርጦ ይመጣል ጋሽ ቀለሙ። እዚህ ቆሞ ወደዛ ሜዳ ያስፈልገው ስትንቀረቀሽ ይሰጣል እና እዚህ ላይ ነው የሚያርፈው። ወይ ደግሞ አልፎ ጫፉ ጀርባ ነገር እዚህ ብለህ ምናምን የምትማረው በጣም ከባድ እና ሙዚቃውን የት ሆነ ሰማው? በምን አውድ ውስጥ ስትሰማው የነበረ ስሜት እስኪ ጀምሬ ታውኩትና ተወሰነውን ሰማሁትና በስርዓት የሆነች ልጅ ወደው በጣም ያዝናናኝ ፓርት የእሷ ስም ሲጠራ አቤት ሁሉ እስከ ማለት ይደርሳል። ስሟን ባውቀው ጥሩ ነበር ማን እንደሆነች ልጅቷን ለማወቅ። በስርዓት ይሄንን ሙዚቃ መስራቱን ሳቅ እኛ ከከፈልነው ዋጋ በላይ ወይም ምስጋና ካቀረብነው ምስጋና በላይ በጣም ትልቅ ምስጋና እንደቀረበለት ተሰማኝ። ወደኋላ መለስ ብለህ ስታይ ሀገር የቆመው በእነዚህ ሰዎች ነው። ምንም ጥያቄ የለው። የራሳቸውን እንደነገራችሁ የራሱን ትምህርት አቋርጦ ነው ወደዚህ ስራ የገባው። ከዛ እንደነገረህ አናጺም ሆነው ግንበኛም ሆነው ተሸክመው አስተማሪም ሆነው የዲሲፕሊን ሰራተኛ ቅጣትም ላይ ቁጥጥርም ሰራተኛ ሆነው እንዲና እያንዳንዱ ነገር ተደምሮ እኛ ሆነስትሊ ስፒኪንግ ሰው የሆነው በእነሱ ነው።